አናቃትም አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይሄው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት خلاص እኔ በቃኝ አልሽም። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ዲብላኝ ግን ዱባይ ተበጠበጠ ብዬ ደወልኩላት። አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልን አይደለም። ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ወጣሽበት ሰው ፊት ተናግሬያለሁ። እናት የለኝም። ይሄው ያያችሁ ነው። እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ ኢና ሊላሂ በዚህ ልክ እናትና ልጅ አደባባይ ወጥተው እንደዚህ ገበናቸውን ሲዘራዘሩ ወላሂ ለመጀመሪያ ጊዜ አየሁኝ። ምን አይነት ቀን ላይ ምን አይነት ጊዜ ላይ ነው ያለ ነው። በጣም ያሳዝናል። ይህንን ቪዲዮ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ስሙት። በማን ትፈርዳላችሁ? እኔማ ለመፍረድ ተቸገርኩ። እናትም የምታወራው ልጅም በምታወራው በማንኛቸው ለመፍረድ ተቸገርኩ። እናትም ጥሩ ወላጅ መሆን ነበረባት። ምናልባት ደግሞ ያደረገችበት ምክንያት አልኩኝ የሆነ የራሷ ምክንያት ይኖራል አልኩኝ። በማን ልፍረድ? እስኪ ኮሜንት ላይ እናንተ ሀሳብ አስተያየታችሁን ስሙና ቪዲዮውን አስቀምጡ። እንዲሁም ኡስታዝ ሁሱ ራሱ ይሄንን ነገር መልስ ሰጥቶበታል። መሲ መልስ ሰጥታበታለች። እሱንም እንሰማለን፣ የእነሱንም አስተያየት እንሰማለን። ቪዲዮ እስከ መጨረሻው ዩት ላይክ አድርጉት። እንዲሁም ለዚህ ቻናል አዲስ የሆናችሁ ቤተሰብ ሁኑ። ሰብ እያደረጋችሁ አብራችሁን ቆዩ። ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱም መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ሲግልጽ አድርግ እየተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻልና እህቴን ምንድነው ልጅሽን ፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሐሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ኖር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትቺ ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሙ የሚያውቁት ሰው አለ በሱ ምክንያት የምትጣያቸው። ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ባማ ምንድን ነው የምትፈልጊው? መሆን አለበት ነው። በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። ግን አትናገሪያ ማማ። ውሸት አይደለም። እኔና አንቺ እናውቀዋለን። ምንድን ነው የምትፈልጊው ማማ? እኔ ማወቅ ፈልገው ምንድን ነው የምትፈልጊው? ምን ላድርግልሽ? አስተካኪ እና ቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ እኔ ወላሂ ለምን አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላሰራለች። እሺ እድሉን ሰጣታለሁ። አይኒ አውሪ። እሺ ያ አፋፌን ነው የምትለኝ። እሺ ይኸው እድሉን ሰጣታለሁ። እንዴ አዳምጪና እኔም አዳምጪሻለሁ አይደለ? ጻጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጪ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ። አሁን የምትይው ነገር ካደረግኩ ይኸውልሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለግኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነ ክብር ያገባሁት 5ቱንም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኖሮ ነው። ራህመት ኢማን ነፃነት ኮመንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለእኔ ያልነገራችሁ የደረሰባችሁ ነገር አለ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሽም። አናቃትም አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት خلاص እኔ በቃኝ አልሽም። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ዲብላኝ ግን ዱባይ ተበጠበጠ ብዬ ደወልኩለት። አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልን አይደለም። ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ ወጣሽበት ሰው ፊት ተናግሬያለሁ። እናት የለኝም። ይሄው ያያችሁ ነው።
እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁም ታውቃላችሁ። ቴንክ ዩ። ብዙ የሚያከብሩኝ ሰዎች አሉ፣ ባህሪን ስለሚያውቁት፣ ለቤተሰብ ያለኝን ፍቅር ስለሚያውቁት። ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ፣ ዲኤንኤ ይጣራልኝ። ግን እናት ገበና ትሸፍናለች። የኛ ገበና የትኛው ነው? አቡ የኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ይነውጣ? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ፣ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውተማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ እኮ የኔ አይብስም እኮ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ እንዲህ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማ። እሺ ሃይሚዬ፣ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሃይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከብሯት ነገር ነው። ለዛ ደግሞ ማስረጃ አላት። ሜሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጪ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችን እንደፍነን ነበር ምንተኛው ብለሽ ቀድመሽ እውነት ነው። ነገር ያወራሽ አንቺ ነሽ። ነው 100% እውነት ነኝ። ወሬ አይደለም። ታከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ኑሮ አልነግራትም ነበር ብያለሁኝ። ወጥቻለሁ፣ እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ፣ አልሰማሁም። ግን ወጥተሽ ከምትዋሺ ከሆነ እነግርሻለሁ። ኦፍ ኮርስ ዳትስ ዋት ሃፕን ዳትስ ማይ ሪዝን። ኧረ በእናትሽ ፈሪ ተይ ፈሪ። በቃ እየነገርኩሽ ምክንያቴን እኮ ቦታ ጠፍቶ ሀቡ እኔ የምሜን ነው። በእናትሽ ልውጣ እሺ። እንድትልኪልኝ እኔ እና አንቺ በውስጥ አድርጌሻለሁኝ። ኢንቦክስ ልንገርሽ የኔ ማር፣ እናትሽ ምንም ቢሆን አልጣለችሽም፣ አሳድጋሻለች። ብዙ ልጆቻቸውን የጣሉ እናቶች አሉ። ይህን እንድታስብ ይፈልጋለሁ። እሺ ማሳደግ እነዚህ ከሆነ ምን አይነት እናት ነው የምንሆነው? ገባሽ? አሁን እኮ ይሄን ኮፒ ከሆነ የምናደርገው ምን አይነት እናት ነው? ኮፒ አናረግም እኛ። የዛሬ እኔ እናቴ እየገረፈች ነው ያሳደገችኝ። ኮፒ አላረግም። ግን እናቴ ኔቨር ተቀይሜያት አላውቅም። ለምን? በእውቀቷ ደረጃ ነው ያሳደገችኝ። እሷ በምታውቀው እሷ ትክክል ነው ብላ በምታስበው ሁኔታ እኔን ልጇን ገርፋ ታፋይ ላይ የተቆነጠጥኩበት የጠባሳ ምልክት አለ እያልኩሽ ነው። እናቴ የምትቆነጠጠኝ ውጭ ወጥቼ ስቆይ ተልኬ ስቆየት በክብር ማግባትም አንችልም። ሀቡ እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛውን ባህሪዋ ነው የምታሳየሽ። ይኸውልሽ ይህን ሰምተሽው ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኚ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው እና አስተዋወቃቸው ነው። ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቅከን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፋልት ላይ ተኝቶ ላይክ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። ኖ አባቴ ነው ኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባሽ? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ። ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምንም ብትሆን እናት ኩራት ናት። በእናት ኔቨር አይታ ሰሞኑን ተለቆ ያየሁት እዚህ ቲክቶክ ላይ አንዳንድ የተቆራረጠ ቪዲዮ ከእናት ጋር ያን ያክል ሰለፎች እንደ ኢማሙ ሻፊዒ አባትህ ሊመታህ ብሎ ከመከትክ አምፀኸዋል ብለው ይናገራሉ። ሽሽ ከፊቱ አትመክት፣ ራሱ ሽሽ
ሊመታ ብትል ካነሳ አባትህንና እናትህን ጥፋት አጥፍተዋል ብለህ ሂሳብ ታወራርዳለህ በአደባባይ። አባቴ እንዲህ እናቴ እንዲህ አድርገሽ አንቺ እንደዚህ ብለህ ለአንተ ብላ እየከፈለች እንደሆነ ያን መስዋዕት ምናልባት አንተ ላትረዳው ትችላለህ። ገብታችኋል? እዛ ጋር የሚያሳዝን ጊዜ ነው ወላሂ ላዚም። አንተ ሊድ አልአመቱ ረበተሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስኪ የትንሣኤን ቀን ምልክቶችን ንገሩኝ ተብለው ሲጠየቁ ጊዜ አንተ ሊደ አልአማ ረበተሃ ባሪያ ጌታዋን የምትወልድበት ጊዜ መምጣቷ ነው። ምን ማለት ነው? ልጅ እናቱን ልክ እንደ ባሪያ የሚያይበት ጊዜ። አያጠፉም አይደለም፣ ሊያጠፉ ይችላሉ ሳቸዋላ፣ ግን እናትና አባቶቻቸውን እንደዚህ እናትን በስሟ መጠራት እንዴት ይታያል? እናትን በስሟ መጠራት አደብ አይደለም፣ ስርዓት አይደለም። ነገር ግን ወንጀል አይደለም። ወንጀል ነው ለማለት ሳይሆን ስርዓት አይደለም። አቡ ሁረይራ የተባለ ታላቁ ሰሓባ ላ ቱናዲ አባከ ቢስሚሂ ይላል፣ ወላ ተጅሊስ ቀብለሁ ወላ ተምሺ አማመሁ ፊ ጠሪቅ። ከወላጆችህ ጋር በምትሄድ ጊዜ መንገድ ላይ አለ አቡ ሁረይራ ከፊት ለፊታቸው ቀደም ቀደም እያልካት ሂድ፣ ከኋላ ጅባቸው ሂድ። ሁለተኛ እየሄዳችሁ ባላችሁበት ቦታ ላይ ስትደርሱ ቀድመው አትቀመጥ። መጀመሪያ ወላጅህን አስቀምጠው። እርሱ መቀመጡንና መረጋጋቱን መደላደሉን ካየህ በኋላ አንተ ተቀመጥ አለ። ቀድመህ ሂደህ ወንበር ይዘህ ከአባትህ ፊት ከእናትህ ፊት መቀመጥ ስርዓት አይደለም። ሶስተኛ በስሙም አትጥራው አለ። አላያቸውም ነቢያቶች ኢብራሂም አባቱን ሲያናግር ከሃዲ ሆኖ ራሱ ያ አበት እያለ ነበር የሚያናግረው፣ አባዬ ሆይ እያለ ነበር። ግባቸዋል። ስለዚህ በስሞቻቸው መጥራቱ ስርዓት አይደለም። ዛሬ ላይ ግን ይህን የምታደርጉ ሰዎች አላህ ልትፈሩ ይገባል። እናትና ልጆችን እያመጣችሁ የቤትን ገመና አታስወጡ። እናንተ በእውነት ለእነርሱ የምታዝኑ ከሆናችሁ ያን ነገር በመካከላቸው ብቻ አስቀሩት። ትውልድን የሚያበላሽ ነገር ነው ሲባል የነበረው። አላህ ሊፈሩ ይገባል። በተለይ እናትን ከፍ ዝቅ የሚደረግበት ቦታ ላይ ይሄ በጣም አሳፋሪ ነገር ነው። አላህ ስብሐነሁ ወተዓላ ከፍ ያደረጋቸውን አላህ ስብሐነሁ ወተዓላ እንድናከብራቸው ያዘዛቸው ተመልከቱ። ነቢያቶች ሳይቀሩ ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ ታላቁ ነቢዩ ዒሳ ዓለይሂ ሰላም። ለእናቴ አላህ መልካም እንደውልላት አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። እናቱን በጣም ይሰማ ነበር፣ እናቱን በጣም ይወዳት ነበር፣ እርሷን በጣም ተወደው ነበር። ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ ባሉበት ጊዜ ከሰሓቦቻቸው ጋር ከሆነ መቃብር ስር ሄዱና አለቀሱ። በመቃብሩ ስር ሲያልፉ ሰሓቦችም አይተዋቸው አለቀሱ። ምክንያቱም ሳያውቁ ይወዷቸዋልና የእርሳቸው ሐዘን ያሳዝናቸው ነበር። ከዚያ በኋላ ለምንድን ነው ያለቀሱት አንቱ የአላህ መልእክተኛ ሲሏቸው ሀዛ ቀብር ኡሚ ነው ያሉት። ይህ እኮ የእናቴ ቀብር ነው ብለው ነው የተናገሩት። ከሞተች በጣም ብዙ ጊዜያት ሆኗታል። ነቢ ሰለላሁ ዐለይሂ ወሰለም ገና ሕፃን እያሉ ነው የሞተችው። ግን ያን ቀብር ሲያዩ ነቢ ሰለላሁ ዐለይሂ ወሰለም የእናታቸውን ቀብር ሲያዩ ያለቅሱ ነበር። በህይወት አጊታት አንተ በፊትህ እያለች እርሷን ታምጻታለህ። ነቢ ሰለላሁ ዐለይሂ ወሰለም ቢያገኛት በህይወት እንዴት ሊያደርጉ ነበር? ያሰላም። ልክ ዒሳ ዐለይሂ ሰላም ለእናቴ በጎና መልካም እውላለሁኝ፣ ይህንንም አላህ አዞኛል፣ በእርሷ ላይ እምቢተኛ እንደሆን አማጺ እንደሆን አላደረገኝም ብለው እንደተናገረው ማለት ነው። እነዚህ ዓለም ላይ ትልቅ ስኬት ብሎ ማለት ለአንድ ወጣት ልጅ አምላኩን አላህን ከመገዛት ባሻገር የእናትና የአባቱን ደስታ ሲያሟላ ጊዜ ነው። እነርሱን አስቃቸው፣ አስደስታቸው። ሐሰን አልበስሪ ምን ይላል? ሊአን አተዓሻ መዐ ኡሚ